ዛሬ ርዕሳችን ምንድን ነው? ወንጌላት ሲመረመሩ እነዚህ አራቱ ወንጌላት ሲመረመሩ ማለትም ከማርቆስ ጀምሮ ወደ ታች ያሉት ስንመለከታቸው ስለ ኢየሱስ የሚሰጡን ምን አይነት ምስል ነው? ኦኬ፣ ምን አይነት ምስል ነው የሚሰጡን? ኢየሱስን ምን አይነት ሰው አድርገው ነው የሚቀርጹልን? እውነት የሆነ ፋክቱን ያስቀመጡልን፣ እውነታውን ያስቀመጡልን ወይስ ደግሞ ሌላ የተደረገ ነገር አለ? ወንጌላቱ ላይ አራት ወንጌላት ላይ ሌላ የተፈጠረ ነገር አለ ወይስ ፋክቱን የተቀመጠልን የሚለውን ቢዝኒላህ እንቃኘዋለን ማለት ነው። ከዚህ በፊት ግን ወንጌል የሚባለው ነገር ራሱ ምንድን ነው የሚባለው መታወቅ አለበት ወይም መታየት አለበት። አንዴ 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 እሺ አይ ቲንክ ይታያል አይብሩ ያ አላህ ስብሐነሁ ወተዓላ ለዒሳ ዓለይሂ ሰላም ወንጌልን እንደሰጠው ይነግረናል። ወንጌል ማለት በአረቢክ ቋንቋ ኢንጂል ብለን የምንጠራው ማለት ነው። እዚህ ጋር ሱረቱል ማኢዳ ላይ ብትመለከቱት ወቀፈይና ዐላ አሳሪሂም ቢዒሳ ብነ መርየም፣ በፈለጎቻቸውም ማለትም በነቢያቶች ፈለግ የመርየምን ልጅ ዒሳን አስከተልን ይላል። ሙሰዲቀን ሊማ በይነ የደይህ ሚነ ተውራት፣ ከተውራት ከበስተፊቱ ከሱ በፊት የተላከው ከተውራት አረጋጋጭ የሆነ ወአተይናሁል ኢንጂል፣ ለእርሱም ደግሞ ምን ሰጠነው? ኢንጂልን ሰጠነው። ፊሂ ሁደን ወኑራ፣ በውስጡ ቀጥተኛ መንገድና ብርሃንን የያዘ ኢንጂልን ሰጠነው እያለ ያስቀምጥልናል። ሲሚላርሊ ብንመለከት ወንጌል ላይም ወንጌል ላይ የሉቃስ ወንጌል ላይ ብንመለከተው ተመሳሳይ ነገር ነው የምናገኘው። ኢየሱስም መልሶ ሄዳችሁ ያያችሁትን ሁሉ የሰማችሁትንም ለዮሐንስ አውሩለት ይላል። ኢየሱስ ሲናገር ማለት ነው። የጠየቁት ጥያቄ ነበር። ያንን ሲመልስላቸው ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት፣ እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል አለ። ይሄ ወንጌል የሚባለው ነገር ኢየሱስ የሚሰብከው ነው፣ የሚያስተምረው ነው። ላይክ ዲስ እንደዚህ ይዞት የሚያስተምረው ነው እንጂ ስለዚህ ሰው ይሄ ኢየሱስ ስለተባለው ሰው እዚህ ላይ የተጻፈበት መጽሐፍ አይደለም። አላህ ሱብሓነሁ ወተዓላ ለኢሳ ሰጥቶት እሱ ህዝቡን ሲያስተምርበት የነበረ ነው። ኢሳ ሌላ ነው፣ ኢየሱስ ሌላ ነው። ብዙ ጊዜ ከተመለከታችሁት ምን የሚል ነገር አለ? ወንጌል ስለ ኢየሱስ ነው ይሉናል። ኖ፣ ትክክለኛ ወንጌል ስለ ኢየሱስ አይደለም። ወንጌል ከአምላክ የመጣ ሪቪሌሽን ነው፣ ግልጠተ መለኮት ነው። ያንን ግልጠተ መለኮት ኢሳ ህዝቦቹን ሰብስቦ ሲያስተምረው የነበረ ግልጠተ መለኮት ነው። ትክክለኛው ኢንጂል ይሄ ከሆነ ኦኬ፣ ከጊዜያት በኋላ የመጡትስ ይሄ ማርቆስ፣ ሉቃስ ምናምን እየተባሉ ተከፋፍሎልን የመጡት ነገሮች ማን ናቸው? ማን የጻፋቸው? ማን ነው ስልጣን የሰጣቸው ያን ነገር እንዲያደርጉ? መቼ ነው የተጻፉት? ምናምን የሚሉትን ነገሮች እናያቸው በመጀመሪያ ከማየታችን በፊት ማለት ነው። እነዛ ወንጌላት ተጻፉ የተባሉት ወንጌላት ላይ ያለውን ደረጃና ቦታ ከማየታችን በፊት ኦኬ፣ የእነዚህ መጽሐፍቶች ስልጣን ምን ያክል ድረስ ነው? ስለ እነዚህ መጽሐፍት ምን ማወቅ እንችላለን የሚለውን እኔ በጣም በሚያሳዝን ሁኔታ ግን እዚህ ጋር የምናገኘው ምን መሰላችሁ? እንዳለ ነገር ያለው በመሰለኝና በጥርጣሬ ላይ ነው። መቼ ተጻፉ? እንደዚህ እንደዚህ ይገመታል። ማንጻፋቸው እንደዚህ እንደዚህ ይገመታል። እንዴት ተጻፉ? እንደዚህ እንደዚህ ይገመታል። ሁሉም ግምት ላይ የተመሰረተ ነገር ነውና አሁንም ማንጻፋቸው እነዚህን አራቱ ወንጌላት የሚለውን ስናይ አንድ መጽሐፍ አለ ዘ ፋይቭ ጎስፐልስ የሚል የቶማስንም ወንጌል ጨምሮት ዘ ፋይቭ ጎስፐልስ የሚል መጽሐፍ አለና እዚህ መጽሐፍ ላይ ይሄ መጽሐፍ ባይዘዌ ጂሰስ ሴሚናሮች ያዘጋጁት መጽሐፍ ነው። ጂሰስ ሴሚናር ማለት ግሩፕ ነው። 50 ቢብሊካል ክሪቲሲዝም ላይ የሚሰሩ ስኮላሮችን የያዘ ነው። 100 ደግሞ ምዕመናንን የያዘ ነው። ማለት አሁን ሁሉንም መጽሐፍ እንደዚህ እየዘረዘርኩ አላስረዳችሁም፣ ግን እዚህ ጋር የምጠቀምላችሁ መጽሐፎች እንዳለ በጣም በትላልቅና እውቅ በሆኑ ሊቃውንት የተጻፉ ናቸው እና እነዚህ ስለ ወንጌላቱ ሲናገሩ ምን አሉ? ፔጅ 20 ላይ ሲያስቀምጥ ምን ይላል መሰላችሁ? ኦል ደ ጎስፐልስ ኦሪጂናሊ ሰርኩሌትድ አኖኒመስሊ ይላል። ሁሉም ወንጌላት እነዚህ ወንጌሎች የሚሰበኩልን ያን ሲሰራጩ የነበረው አኖኒመስሊ ነው፣ አይታወቅም። ማን ጸሐፊያቸው እንደነበር ምንም የሚታወቅ ነገር አልነበረም። አውቶሪቴቲቭ ኔምስ ዌር ሌተር አሳይንድ። እነዚህ የጸሐፊያቸው ስሞች መቼ የተጻፉ ናቸው? ከጊዜ በኋላ አሳይን የተደረጉ ናቸው። ከሆኑ ጊዜያት በኋላ አሳይን የተደረጉ ናቸው። በማን የሚለው ነው የሚገርመኝ። ማን ነው እነዚህን ስሞች የሰጣቸው ሲባል ባይ አንኖን ፊገርስ፣ በማይታወቁ ሰዎች። ያ ጀማ
ተጻፈና ተሰራጨ። ከዛ ይሄ እንትና ነው ይሄ እንትና ነው ያሉት ራሱ ማይታወቁ ሰዎች ናቸው። እርሊ ቸርች ላይ የነበሩ ማናውቃቸው ሰዎች ምን ብለውታል? ይሄ እንትናን የጻፈው ይሄ እንትና ነው የጻፈው ብለው የሆነ ሰጧቸው፣ ብቻ ማዕረግ ሰጧቸው። ማለት ቶታሊ ማያስኪድ ነገር ማለት ነው። አሁን ወደኋላ ሄደን የምናገኘው ፓፒያስን ነው። ይሄ እንደዚህ ተብሏል እያለ የሚጠቅስልን ማን ነው? ፓፒያስን ነው የምናገኘው። ወደ 130 አካባቢ ነበረ አፖስቶሊክ ፋዘር ማለት ነው። ከዛ ውጭ ግን የለም፣ ማን እንደጻፋቸው የሚታወቅ ነገር የለም። ሌላ ስኮላር ብሰጣቸው አሁን ዴቪድ ተርነር የማቴዎስ ወንጌል ከወንጌላቱ አሁን ላይ እነሱ ኦርደር አድርገው ካስቀመጡልን ወንጌል የመጀመሪያው የማቴዎስን ወንጌል ኦተርሺፑን ሲያስቀምጥልን ምን አለ? ጎስፕል ኦፍ ማቴው ኢዝ ቴክኒካሊ አኖኒመስ። ይሄ የማቴዎስ ወንጌል የሚባለው ነገር አኖኒመስ ነው፣ በማይታወቅ ሰው የተደረሰ ነው፣ የተጻፈ ነው ብሎ ያስቀምጧል። አስ አዘር ጎስፕልስ ልክ እንደ ሌሎቹ ጎስፕሎች እንደ ሌሎቹ ወንጌላት ይሄኛውም ወንጌል ምን የተደረገ ነው? አኖኒመስሊ የታወቀ ነገር ነው። ስለዚህ ከዚህ ልንረዳው የምንችለው ኮንክሉዥናችን ምንድን ነው? ወንጌላቱ እንዳለ የተጻፉት አኖኒመስ በሆኑ በማይታወቁ ሰዎች ናቸው። ወደ ኢስላሚክ ወደሆኑ ቃላት ብናመጣው በመጅሁል ነው የተጻፈው የወንጌል መጅሁል ማለት እኮ መጅሁል ማለት ሚነ ضعيف ነው፣ ከضعيፎች ነው። አንድ ሰነድ ላይ አንድ የሐዲስ ሰነድ ላይ መጅሁል ካለበት ማይታወቅ ሰው ካለበት ሐዲሱ ضعيف ነው። ለምን ወደ ግራም ወደ ቀኝም አይልም ሐዲሱ። ለምን ጥሩም መጥፎም አይሆንም። መጅሁል ካለበት የሐዲስ ضعيف ነው። ይሄ ግን ሰነድ የለውም፣ ተውት፣ የሐዲስ ደረጃ አይደርስም። የضعيፍን ይሄ የመውዱዕን ሐዲስ ደረጃ አይደርስም። ግን የአምላክ ቃል ናቸው፣ መንፈስ ቅዱስ አርፎባቸው ጻፉት ተብሎ የመጣው ነገር ምንድን ነው? በመጅሁል የተጻፈ ነው። አኖኒምስ በሆኑ ሰዎች የተጻፈ ነው። ኦኬ እሺ ጻፉት። እነዚህ ሰዎች ችግር የለውም። ድሮ ታሪክ ይጻፋል፣ ሰው ታሪክ አይጻፍ አይባልም። ጻፉት። ከጻፉት በኋላ ግን የሆነ ዲቫይንሊ ኢንስፓየርድ ነን ሆነን የጻፍ ነው ብሎ ክሌም አድርገዋል ወይ? አምላክ ገልጦልን ነው ይሄ ነገር፣ ግልጠተ መለኮት ታይቶን ነው፣ መንፈስ ቅዱስ መርቶን የጻፍ ነው ምናምን የሚል ነገር ከእነሱ ወጥተዋል ስለ ኖ የለም። ሲጀምር ራሱ ምንድን ነው የሚለን? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 እንደምናየው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ታሪኩን ይጻፍልን። የኢየሱስ ክርስቶስን ታሪኩን ይጻፍልን እንጂ ሌላ ምንም ውስብስብ ነገር የለውም። በቃ ይሄ መንፈስ ቅዱስ መርቶት ምናምን ነው የለም፣ እንደዚህ አይነት ነገር። ታሪኩን ጻፈልን። ሲሚላርሊ የሉቃስ ወንጌል ዩት ሉቃስ በጣም ግልጽ በሆነ ሁኔታ ያስቀምጧል። ሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4 ያለው ማለት ነው። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃል አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራቸው ለማዘጋጀት ሞክረዋል። እነዚህ አራቱ ብቻ አይደሉም፣ ሌላ የሀገር ታሪክን ሲጽፉ በቃ ታሪክ ጸሐፊ ናቸው እነዚህ አራቱም። ከነዚህ ውጭም ደግሞ ሌሎች በጣም ብዙ ታሪክ የሚጽፉ ሰዎች ነበሩ። ስለዚህ ብዙዎች ሞክረዋል አለ። በቃ ሞክረዋል። ስለዚህ እኔስ ለምን አልሞክርም አይነት ነገር ነው ሀሳቡ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ በመንፈስ ቅዱስ ምሪት አይደለም ሰዎች መንፈስ ቅዱስ መርቶት ምናምን ሳይሆን በጥንቃቄ ምን ከመጀመሪያው ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ። ሉቃስ ይሄ እይታ ባይመጣለት ማለትም በጥንቃቄ መጻፍ መልካም ሆኖ ባይታየው ኖሮ የሉቃስ ወንጌል አሁን ላይ አይገኝም ነበር። 3 ወንጌላት ነበር የሚኖሩ፣ ማቴዎስ፣ ማርቆስ ከዛ በኋላ ዮሐንስ። ግን ሉቃስ በቃ የሆነ ለመጻፍ ተነሳሽነት ነበረው፣ ከዛ አንጻር ጻፈልን። ይህንን ደግሞ አንድ ስኮላር ብጠቅስላችሁ አይ ቲንክ ተጠራ መሰለኝ። እስከዛ ማሩ እንትን ማለት ትችላለህ ኢንሻአላህ፣ ወይ ከበር ማድረግ የምችል ከሆነ ማሩ አለ። ሰላም አለይኩም። እሺ መጥቻለሁ። መጣል። ኦኬ እሺ፣ ራስን አስፋሽ ቀጥል ማለት እሺ። ይህን የሉቃስ ንግግር ለምሳሌ ከስኮላሮች ምን አሉት የሚለውን ብንመለከት አልፍሬድ ፕላምበር የሚባል ትልቅ ሊቅ አለ። አሁን ላይ በዘመናችን ከምናገኛቸው ሊቃውንት ውስጥ አንዱ ነው እና the source of the gospels ይለናል ስለ ሉቃስ ወንጌል ሲያወራ the idea of special revelation to the evangelist is excluded
ወደ ወንጌላዊ የመጣ ምንም የሆነ ስፔሻል ሬቪሌሽን የለም። ይሄ አይዲያ ሲጀምር ራሱ ኤክስክሉድ አድርጎታል። እና ምን ይላል አልፈርድ? the idea of special revelation to the evangelist is excluded ኤክስክሉድ ተደርጓል። በቃ ወጥቷል። ይሄ ስፔሻል ሬቪሌሽን የሚባል ነገር የለም። his narrative is the result of careful inquiry in the best እንዴ ወደቀብኝ። እሺ in the best quarter ይለናል አንዴ። እሺ ይሄ ጽሁፉ የምናገኘው ስለ ወንጌሉ ላይ የጻፈልን የደረሰልን ነገር በቃ የራሱ የሆነ በጥንቃቄ የጻፈልን ኬርፉሊ የጻፈልን ነገር ነው እንጂ ሌላ ምንም ግልጠት ምናምን ኖሮት አይደለም። ኢቨን በስኮላር ደረጃ ራሱ ይህን ያክል የሚያምኑበት ነገር ነው። ሶ ከዚህ አንጻር ምንም አይነት ዲቫይን ኢንስፓይሬሽን የሌለው መጽሐፍ፣ ጸሐፊው ማይታወቅ መጽሐፍ ከዛ አሁን ላይ መጥቶልን ምን ተብሎ ነው እየተነገረለት ያለው? መንፈስ ቅዱስ አርፎበት እንደዚህ ይላል። ከዛስ ኢየሱስ አምላክ ነው፣ ማስረጃ ከነዚህ መጽሐፍ። ኢየሱስ የሆነ ነገር ነው፣ ማስረጃ ከነዚህ መጽሐፍ። ጸሐፊው ማይታወቅ መጽሐፍ፣ ለምን እንደተጻፈ ማይታወቅ መጽሐፍ። ይሄ እንኳን እሺ ቴዎፍሎስ እንቅጩን እንዲያውቅ ነው የጻፈለት። ከዚህ አንጻር የሚጠቀሱልን ነገራቶች እንዳለ ምንም አይነት እንትን የላቸውም፣ ቫሊዲቲ የላቸውም፣ ኢንቫሊድ ናቸው። እኛ ዝም ብለን እንወያይበት የሆነ ይወራበት ችግር የለውም ከመጣ ይቀር ይወራበት በሚለው ነው እንጂ የምናስተናግዳቸው እነዚህ መጽሐፍት ላይ የሚጠቀሱ ነገራቶች እንጂ ምንም አይነት ኢንስፓይሬሽን የሌላቸው ናቸው። ይሄን እንድትይዙ ፈልጋለሁ። ከዛ ኦኬ እሺ መቼ ተጻፉ ወደሚለው ደግሞ እንሂድ። መቼ ተጻፉ ላይም ባይዘው እንትን የለም፣ ስምምነት የለም። እሺ ስምምነት እንዳትጠብቁ። መቼ ተጻፉ የሚለውን ባጭሩ ስንመለከተው ከሁሉም ቀዳሚ የነበረው የማርቆስ ወንጌል ነው። የማርቆስ ወንጌል ከ60 እስከ 75 ኤዲ ወይም ደግሞ ኤዲ ማለት ድህረ ልደት ማለት ነው። ከ60 እስከ 75 ኤዲ ተዘጋጅቶልናል። ማን? ማርቆስ። ከዛ ማቴዎስ ደግሞ ከ80 እስከ 90፣ ሉቃስም በተመሳይ ከ80 እስከ 90። በእነዚህ ሬንጅ ውስጥ የተጻፉ ናቸው ወንጌላቱ። አሁን ስለ ሲኖፕቲኮቹን ብቻ እናወራ። ሲኖፕቲክ ማለት ምንድን ነው? የመጀመሪያዎቹ 3 ወንጌላት ሲኖፕቲክ ጎስፐልስ ይሏቸዋል። እነዚህ 3 ወንጌላት እርስ በእርስ ግንኙነት አላቸው፣ ትስስር አላቸው። ባይ ዘ ዌይ ዴቲንጉን ከራሴ አይደለም ያመጣሁት፣ እነ ሬመንድ ብራውን እና ሌሎችም ስኮላሮች ያስቀምጡልን ነገር ነው። አሁን እዚህ ጋር ብትመለከቱት የማርክን መጽሐፍ ሲያሳየን መቼ ነው? ወደ 70 ኤዲ አካባቢ ይለናል። ከዛ በኋላ ደግሞ ስለ ማቲው እና ሉክ ደግሞ ሲያወራ ኢንዲፔንደንት ላይ የተጻፉ ናቸው። መቼ? ከ70 እስከ 100 ባለው ወይም ደግሞ ሞር ላይክሊ ከ80 እስከ 90 ባለው ብሎ ያስቀምጡልናል። ስለዚህ የሆነ የራሴ እይታ ደግሞ እንዳይመስላችሁ። እነዚህ ወንጌላት የተዘጋጁበት ታይም ኢየሱስ ክርስቶስ ሞቶ ካረገ ከሆነ ከብዙ ጊዜ ነው። በቃ ላይክ ብዙ 10 ዓመታት ካለፉ በኋላ ነው ድጋሚ ተገለጠልን ብላብላ በሚል እሳቢዎች የተዘጋጁት ማለት ነው። ሲዘጋጁ ደግሞ እርስ በርስ ግንኙነት አላቸው። አሁን ዋናው ፎከስ እንድታደርጉልኝ የሚፈልገው እዚህ ጋር ነው፣ ምክንያቱም በኋላ እመለስበታለሁ። ምን ማለት ነው ትስስር አላቸው ሲባል ከሁሉም ቀድሞ የተጻፈው ቅድም እንዳሳየኋችሁ ማርቆስ ነው። ማርቆስ ወንጌልን አዘጋጅቷል። የተጠቀመውን ሶርስ ሲጠቀም ወንጌልን ብሎ ግን አዘጋጅቷል። ያ ማርቆስ ካዘጋጀው ወንጌል ላይ ተንተርሰው ደግሞ ማቴዎስና ሉቃስ የራሳቸውን ወንጌላት አዘጋጁ ማለት ነው። ይኸውላችሁ ማርቆስ 661 ቨርሶች አሉት። ማርቆስ ያዘጋጀው ወንጌል 661 ቨርሶች አሉት። ቨርስ ማለት አንቀጽ ማለት ነው። ማቴዎስ ደግሞ 1068 አንቀጾች አሉት። ሉቃስ ደግሞ 1149 አንቀጾች አሉት። ማርቆስ ከያዛቸው ማለት ማቴዎስ ከያዛቸው 1068 አንቀጾች ውስጥ ከ80 እስከ 90% የሚሆኑት ከማርቆስ የተወሰዱ ናቸው። ሲሚላርሊ ሉቃስ ላይ ከምናገኛቸው 1000 ምናምኖች ውስጥ ከ60 እስከ 70% የሚሆነው ከየት የተወሰዱ ናቸው? ከማርቆስ የተወሰዱ ናቸው። ስለዚህ ከዚህ የምንደርስበት ምን አይነት ኮንክሉዥን ነው? ይሄ ብቻ አይደለም፣ ብዙ ምክንያቶች መዘርዘር ይችላል። ግን ርዕሳችን አሁን ስለ ሲኖፕቲክ ጎስፔል ስልናወራ አይደለም። ከዛ አንጻር ጀስት የሆነ ኢንትሮዳክሽን ብቻ ነው ልሰጣችሁ የምችለው ሀሳቤ እንድታገኙት ማለት ነው። በኋላ ላይ መለስበታለሁ ለምን ይሄ እንደምላችሁ እንደምነግራችሁ። ከነዚህ የምንረዳው አሁን ሪመንድ ብራውን መጽሐፍ አለው ኢንትሮዳክሽን ቱ ዘ ኒው ቴስታመንት ሚል መጽሐፍ አለው እና እዚህ ላይ ምን ያስቀምጥልናል? ማርክ ዋዝ ሪትን ፈርስት፣ ማርክ መጀመሪያ ላይ ተጽፎ ነበረ። ኤንድ ቦዝ ማቲው ኤንድ ሉክ ድሪው ኦን ኢት፣ ሁለቱም ደግሞ ማቲው እና ሉክ ማለትም ማርቆስ እና
ማቴዎስ እና ሉቃስ ማለት ነው። ማርቆስን ሶርስ አድርገው ጻፉት። ከማርቆስ ተንተርሰው እሱን ሶርስ አድርገው ጻፉት። ይሄ ምን ተብሎ ይታወቃል መሰላችሁ? ማርካን ፕራዮሪቲ ተብሎ ይታወቃል። እሺ ወደ ዲቴል አልገባም ተውት። ግን ዋናው ፖይንት መያዝ ያለባችሁ ምንድነው? እወቁት። እነዚህ ወንጌላት የማቴዎስና የሉቃስ ወንጌል የተጻፉት ከማርቆስ ወንጌል ሶርስ ተደርጎ ነው። የማርቆስን ወንጌል ቤዝ አድርገው ነው የጻፉት። ላይክ በፊገር ሲያስቀምጠው እንደዚህ ነው የሚያስቀምጠው። በቃ ዘ ቱ ሶርስ ሃይፖቴሲስ ተብሎም ይጠራል። ማርቆስ አለ፣ ከማርቆስ ማቴዎስ ተዘጋጀ፣ እንዲሁም ከማርቆስ ሉቃስ ተዘጋጀ። ኪው የሚባል ነገር አለ። ይሄ ሌላ ኮንሴፕት ነው። ኩዊል ከሚለውን ያመጡት ሌላ ኦራል ሶርስ ብለው ይጠሩታል። ከማርቆስ በተጨማሪ ቅድም እንዳየነው ከሆነ ማርቆስ ላይ ማቴዎስ ላይ ከ80 እስከ 90% የሚሆነው ነው ከማርቆስ የወሰደው፣ ሉቃስም ከ60 እስከ 70 የሚሆነው። ስለዚህ የቀረውን ኬታ መጡት ስንል ማቴዎስና ሉቃስ የቀረውን ኬታ መጡት ስንል ኪው የሚባል ሌላ ሶርስ አለ። ከዛ ላይ ነው የወሰዱት። እርስ በርስ ተደጋግፎ የጻፉት ነው እንጂ መንፈስ ቅዱስ ያጻፋቸው መጽሐፍ አይደለም። ጀነራል በተመሳሳይም ደፎር ጎስፕልስ በመባል የተዘጋጀ መጽሐፍ አለ። ደፎር ጎስፕልስ እዚህ ላይም ብንመለከተው ተመሳሳይ ነገር ነው የሚያስቀምጥልን። ስለ ማርካን ፕራዮሪቲ ሲያወራ ምን ይላል? አክሴፕትድ ቪው፣ በጣም አክሴፕትድ የሆነው ቪው ምንድን ነው? ማርክ ይሄ የማርቆስ ወንጌል ተጽፏል መጀመሪያ ላይ። ከዛ ወስ ሶርስ ነበረ ዩዝድ ባይ ማቲዩ ኤንድ ሉክ፣ በማቴዎስ እና በሉቃስ የተጠቀሙት ሶርስ ነበረ። ማን? ማርቆስ። ስለዚህ ከዚህ አንጻር ሁሉም ስኮላሮች የሚስማሙበት ነገር ምንድን ነው? ማቴዎስና ሉቃስ ሲጻፉ፣ ሁሉም ስላችሁ ማጆሪቲ ማለት ነው። ማቴዎስና ሉቃስ ሲጻፉ ሶርስ ያደረጉት ማንን ነው? ይህንን ጎስፕል ነው፣ የማርቆስን ጎስፕል ነው። ስለዚህ ማንኛውም ነገር ስናገኝ ከማርቆስ ጎስፕል ላይ ተጽፎ ወይም ደግሞ ከማርቆስ ወንጌል ላይ የሆነ የሚገለበጡ ነገራቶች አሉ። አሁን እነዛ ነገራቶች ሪሊ በትክክል ተገልብጠዋል ወይ? ማርቆስና ሉቃስ ማቴዎስና ሉቃስ ከማርቆስ ሶርስ አድርገው ሲጽፉ እውነተኛውን ታሪክ ነው የጻፉት ወይስ ምንድን ነው የሚለውን ወደ በኋላ መለስላቸዋለሁ። ግን እንደ ኢንትሮዳክሽን እነዚህን ካያችሁ ይበቃል። መያዝ ያለባችሁ ነገር ምንድን ነው? ከዚህ ውስጥ የመጀመሪያው ምንድን ነው? እነዚህ ጎስፕሎች ሲጀመር ትክክለኛ ወንጌል ኢየሱስ ያስተማረው መጽሐፍ ነው። ኢየሱስ ያስተማረው መጽሐፍ ነው እንጂ ሌላ ነገር አይደለም፣ ትክክለኛ ወንጌል ማለት ነው። ከዛ በኋላ ደግሞ እሺ ከጊዜ በኋላ የሆኑ ሰዎች መጡና ጻፉልን ጽሁፍ። ያ ጽሁፍ ማን ጻፈው ሲባል አይታወቅም። ያዙልኝ ይሄንን። ያ ጽሁፍ ማን ጻፈው ሲባል አይታወቅም። እሺ ከዛ በኋላ ደግሞ እነዚህ ሰዎች የጻፉት ኢንስፓየርድ ሆኖ ነው ወይስ በራሳቸው ተነሳሽነት? መንፈስ ቅዱስ መርቷቸው ነው ወይስ በራሳቸው ነው? በቃ ሉቃስ በጣም ግልጽ አድርጎ ጻፈው። ብዙዎች ታሪክን ሊያዘጋጁ ሞከራሉ። መቼስ ብዙዎችን መንፈስ ቅዱስ መርቷቸው አይደለም ያዘጋጁት። እስካሁን መጽሐፋቸው የአራቱ ብቻ ነው የደረሰን። ሞከሩ ነው ደግሞ ያለው፣ ጻፉ አይደለም። ላይክ በመንፈስ ቅዱስ አይሞከር ኃያል ነው ይባላልና ማለት ነው። ይህንን ያዙልኝ። ከዛ ደግሞ የተዘጋጁበት ታይም ምንድነው? ማርቆስ ይቀድማል፣ ከዛ ማቴዎስ ይከተላል፣ ማቴዎስና ሉቃስ ይከተላሉ። መጨረሻ ዮሐንስ ሌላ ታሪክ ውስጥ ነው ያለው። እሱ ለብቻው የሆነ ጊዜ ለብቻ አወራላቸዋለሁ ስለ ዮሐንስ። አሁን ሶስቱ ላይ ብቻ ፎከስ እናድርግ ብዬ ነው። ሌላ ደግሞ መያዝ ያለባችሁ ምንድን ነው? ታች ጋር ያለው በቃ ዋናው ፖይንት እዚህ ጋር ነው። እዚች ጋር ማቴዎስና ሉቃስ ማርቆስን ነው ሶርስ አድርጎ የጻፉት። ማርቆስ ላይ ያሉት አንቀጾች 80 እስከ 90% የሚሆነው ማቴዎስ ውስጥ ይገኛል። ሲሚላርሊ ከ60 እስከ 70 የሚሆነው ጀማ መንፈስ ቅዱስ መርቶት ምናምን ሌላ ከሌላ ቦታ ምቶ አይደለም። በቃ ማርቆስን ተጽፎ አገኙት፣ ከሱ ላይ ነው የገለበጡልን። ከዛ ደግሞ ሌላ ኪው ሶርስ፣ ኤል ሶርስ እና ኤም ሶርስ የሚባሉ አሉ። ችግር የለውም እሱ ሲኖፕቲክ ፕሮብለም የሚባል ሌላ ራሱን የቻለ ሶርስ ክሪቲሲዝም ላይ የሚወራበት የራሱ የሆነ ጥናት ነው። አሁን ፖይንታችን እሱ ሳይሆን እዚኛው ላይ ነው። ይሄ ዴቨሎፕመንቱ ላይ ከዛ አንጻር እነዚህን ሜጀር የሆኑ ፖይንቶች ያዙ። ማሩ ይቀጥላቸዋል እዚሁ ሀሳብ ላይ ማለት ነው።